ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። ቴዲዮም ልጅ ሚካኤልም ጥሩ ሰላምተኞች ናቸው። ግን በስራ ታናሽነቱ ላይ የአስገድዶ መድፈር ወንጀል የፈጸመው ግለሰብ ከቤተ ዘመድ አባልነት ተሰርዞ ከልጅ ሜክ በትላንትናው ዕለት በዲላ ከተማ የተፈጠረው ጉዳይ እጅጉን ብዙዎችን አስገርሟል። የገዛ እህቱን ባሰቃቂ ሁኔታ የደፈረው ግለሰብ መጨረሻ ምንድነው? ጆን ዳንኤል በዲላ ከተማ የገጠመው አስገራሚና አነጋጋሪ ጉዳይ ምንድነው? ሁላችንም የምናውቀው የልጅ ሚካኤልና የቴዲዮ የከረረ ጸብ ሶስተኛ ሰው ጨምሮ ልጅ ኢያሱም ገብቶበታል። ምን ተፈጠረ? ስለ ማስተር አብነት እጅግ አስደሳች ዜና ተሰምቷል። ይህ አስደሳች ዜና ምንድነው? እነዚህንና በታዘና የሚያደርጉ ቪዲዮዎችን በዛሬ ቪዲዮ አብረን እንመለከታለን። ይህን ቪዲዮ ከመጀመራችን በፊት ሁላችንም ላይክ እና ሰብስክራይብ እንዳይረሳ። ወደ ቪዲዮ። በትላንትናው ዕለት በዲላ ከተማ የተፈጠረው ጉዳይ እጅጉን ብዙዎችን አስገርሟል። ይህ መረጃ ብዙዎች የላቸውም። እዚህ ጋር የምትመለከቱት ግለሰብ በትላንትናው ዕለት ጆን ዳንኤል በጌዲዮ ዞን ዋና ከተማ ዲላ በተገኘበት ሰዓት በግርግር መሃል ስልኩን ለሰው ይሰጥና ስልኩን እረስቶ ከአካባቢው ይሄዳል። ታዲያ ልጁም ያለበትን ፈልጎ ጆን ዳንኤልን ተከትሎ በመሄድ ስልኩን አስረክቦታል ማለት ነው። በዚህም ጆን ዳንኤል ምስጋና አቅርቦለታል ለልጁ። ይህ የጌዲዮ ዞን ዋና መገለጫው ነውና ይህንን መረጃ አድርስልኝ ሲል ግለሰቡ መረጃውን ልኮልኛል። እንግዲህ እንደዚህ አይነት መልካም ሰዎችን ስናገኝ ጆን ዳንኤልም እያደረገ ያለው ነገር ቀላል አይደለም። ለብዙ ሰዎች የውሃ እጥረትን ለመፍታት የተቸገሩ ሰዎችን ለመርዳት እንግዲህ ባለው አቅም እየተንቀሳቀሰ ያለው ወጣት ነው። እንደዚህም ደግሞ በቀና ልብ እንግዲህ እስካለበት ድረስ ነው መጥቶ የሰጠው አይደል? በቃ እንደዚህ መልካም የሆኑ ሰዎችን ደግሞ ብናበረታታ አለ አይደል? ትንሽ ሳንል አሁን እንደዚህ ብዙ ሰዎች እውቅና ብንሰጣቸው መልካም ነገር ለሚያደርጉ ሰዎች መልካምን የሚያደርጉ ሰዎች ብዙ መልካም የሚሰሩ ሰዎችን ማፍራት እንችላለንና በዚህ አጋጣሚ ዜና ለሰራህልንም ሰውዬ እጅግ ማመስገን እንፈልጋለሁ። ምክንያቱም ጥሩ ያደረጉ ሰዎች ክሬዲት ይገባቸዋል። ስለዚህ በዚህ አጋጣሚ ትልቅ ሪስፔክት ስልኩን ለመለስከው ልጅ፣ ዜናውንም ለሰራህልን ልጅ፣ ለእንደዚህ መልካምነት ማንነታቸው ለሆኑ ሰዎች እውቅና ለሚሰጡ ሰዎች እጅግ በጣም የበዛ ክብር አለ። ዋው ቴክኖሎጂ ያብራል ብራዘራ እችላለ። በቃ እንደዚህ ክሬቲቭ የሆኑ ሰዎችን ነው የምንፈልገው። ገብቷቸዋል አይደል? የግድ እኮ ምስል መኖር የለበትም። አትሞስፌሩን ገብቷቸዋል አይደል? የራሳችሁ ኢንቫይሮንመንት ፈጥራችሁ እዛ አካባቢ ላይ የሚመች ነገር መፍጠር ነው በቃ ብራዘራ። ከዚህ በላይ ደግሞ ምን ደስታ አለ? ዋናው ደስታው ነው አይደል? አንዳንድ ጊዜ ሚሞሪ መቀመጥ ብቻ ሚሞሪ እዚህ እናስቀምጣለን ችግር የለም። የግድ 300 እና 400 ሺህ ብር አውጥቶ ካሜራ መግዛት የለበትም። በቃ ደስተኛ ለመሆን ያለ ነገር በቂ ነው የሚባለው ይሄ አይደለ ብራዝ? ኢንተርፕረነር እኮ ነው በቃ። ይሄ ሽልማት በቃ የአእምሮ ሀብት ምናምን በሚለው በቃ መሸለም ያለበት ጀለስ ነው። ምን ትላላችሁ በዚህ ጉዳይ ላይ? ትችላለህ ማለት ትችላለህ። እውነተኛ ክርስቲያን ኮንክ ፕሮፋይል ላይ ያለው መስቀሉ አለ አይደለ? ነካ አድርገውና መስቀሉን ውሰድ። ደስታ በቤት ይግባ። ኮሜንት ላይ ትሄድና ምን ትልኛለህ መሰለህ? መስቀል ኃይላችን ነው ብለህ ኮሜንት ሰጥልኛል። ያራዳል ሙስሊም ነህ ወይ? እና ምን ትጠብቃለህ? መስቀሉን አጥፋና አስልሞ እኮ ነው እያልኩ ያለሁት። አስልሞ አካውንት ኮሜንት ላይ ትገባና ማለት አልሐምዱሊላህ ሙስሊም ላደረከኝ ትልኛል። ያራዳል በጣም እንግዲህ እንደ ቀልድ በማሳቅ ደረጃ ያስቃል እኮ ሐሳብ ግን አለ አይደል? አንዳንድ ጊዜ ደግሞ በጣም በቃ በዚህ ጉዳይ ላይ በጣም ኢሞሽናል እና ሴንሲቲቭ የሚያደርገኝ ነገር ለሶሻል ሚዲያ ኢንጌጅመንት ብለን የማይሆኑ ነገሮችን ከሃይማኖት ጋር ማገናኘት ነገሮችን ወደ ያልሆነ አቅጣጫ መቀየር በጣም በእውነት ነው የምላችሁ። ምንም አይደለም አሜን ካላችሁ ይሆናል ምናምን አሜን ብላችሁ ኮሜንት ላይ ጻፉ። ኖ ዌይ ብራዘር ኖ ዌይ። ከምንም አንፃር አይደለም የሚያገናኘው ነገር የለም። እነዚህ ሰዎች ለግል ለቪዲዮ ለአልጎሪዝም ኢንጌጅመንት ብቻ እንጂ እናንተ ህይወት ላይ ምንም ጠብ የሚል ነገር የለም። በቃ ጋይስ አግዙኝ በሉ። ወንድማችሁ ነኝ አግዙኝ። ላይክ ሼር እያደረጋችሁ ለሰዎች እንዲደርስ አድርጉ ምናምን በሉ እንጂ እባካችሁ በቃ በሃይማኖታዊ ጉዳይ እንደዚህ ከሆናችሁ እውነተኛ አማኝ እኮ በቃ አይሆንም ብራዘር የሚባል ነገር የለም ጋይስ። ህይወታችን ላይ የሚመጣ አንድ ነገር የለም በዚህ ጉዳይ። ለግል ኢንጌጅመንት ነው ቪዲዮዎቹ ብዙ ሰው ጋር እንዲደርስ ብቻ ነው ይሄን ነገር የሚያደርጉት። እባካችሁ እንደዚህ የምታደርጉ ሰዎችም
በቃ አለ በሌላ መንገድ ስሩ። በቃ ሶሻል ሚዲያ በኢንተርቴይንመንት በሌላ ነገር ስሩ። ከሃይማኖት ጋርና ከእንደዚህ በሰው በሴንሲቲቭ ፓርቲ እየመጣችሁ የማይሆን ነገር ተንባጥሉ። በቃ እንደዚህ ባይነኝ ሐሳብ እንደ ሐሳብ ማለት እንደ ሐሳብ ባታደርጉ በቃ 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 አብረን ነበርን እኮ ማዬ ሁሉ ናፍቆት ከየት የመጣ ነው? ሂዱልኝ ካልሲ ዳናፋት እናቴ እውነትሽን ነው። በቃ ዋው ምርጥ እኮ ነው። ግን የሆነች ፓርት ላይ ምን አለ መሰላችሁ? አሁን ባልየው አሁን በቃ ብራዘር ጾም ጀምር። በቃ አሁን መጾም ነው ያለብህ። ክላስ መለየት ነው ያለብህ ብራዘር። አይታል ምን ብዬ ላብራር እንዴ በቃ ዝም ብለህ ያለው አየር አለ እዚህ አካባቢ ምናምን እሱ እስከሚለቅ እሱ አለ በደምብ ታጥኖ እስከሚስተካከል እስከዛ በቃ ትንሽ ረፍት ብታረግ ምን ይመስላል? መቼም አይተዋል ቪዲዮ የምታውቁት ካላችሁ ሜንሽን አድርጉት። በቃ ትንሽ አረፍ ብል ግድ የለም እንጂ ስንት አይነት ስም የሌለው በሽታ ነው። በቃ ስም የሌለው አዲስ ነው። በቃ 2026 የሆነ ነገር የተባለ ነገር ነው። በቃ ይመጣብና ብራዘር ይታየዋል አይደል? no. No. Wow. አሁን እዚህ ጋር ምን አተረፈች? አየር ላይ እንግዲህ በጣም ውድና እንቁ የሆነ ነገር ነው። እንግዲህ ምን እንዳተረፈች ነግራችኋል። በጣም ውድ ነገር ነው ያተረፈችው ጋይስ። በጣም እንዴት በቃ ዋው በጣም እንዴ ምን ያህል ነገር እንዳተረፈች አልገባችሁም? ምን ያህል ነገር ትችላለች። በቃ ብዙ ነገር ነው ያተረፈችው። አንደኛ ግብአቱ ሳት ሲነካው ንጥረ ነገሩን ያጣል አይደል? አሁን ሙሉ ንጥረ ነገሩን ነው ያገኘቻለች። አንድ ብላችሁ ያዙልኝ ይሄን ነገር። ሁለተኛ በጣም ውዱን ነገር ውድና ውድ የማይደገም ጊዜዋን ሴቭ አድርጋለች። አረ ውሃ ተከልሶ ሽንኩርት ተከትፎ ምናምን ተጥሉ ያው ነው እንዴ ነገር ምንድነው መክተፍ አኝከልን ውጦ ምን መክተፍ ያስፈልጋል? በቃ ትክክለኛ ሰው ነች እቺ ትክክለኛ ሰው። ሶስተኛው ምንድነው አትሉኝ? መብራት ነው ጋይስ፣ መብራት ነው በቃ ምን ውዱን ነገር ከወርቅ ቀጥሎ አሁን እንግዲህ ሁለተኛ ላይ እንግዲህ እንትኑ ማርኬቱን እየመራ ያለው መብራት ነው። እና ይሄን ሴቭ ካደረገች በቃ ትችያለሽ። እቺን እንደዚህ አይነት ነው የምፈልገው፣ እንደዚህ አይነት ሚስት ነው የምፈልገው። እስኪ በቃ የሆነ ካየሽው ቪዲዮ ከደረሰሻል አይደል? ወዬ በይ በቃ ኑሯችንን በዚህ መንገድ ሲምፕል ላይፍ ነው የምወደው፣ ቀለል ያለ ላይፍ ነው የምወደው። በቃ በደንብ አንቺ ስትጨመሪበት ደግሞ በጣም ቀለል ይላል። በቃ ቁልቁለት የሆነ ላይፍ እንመራለን ተይዘ እና በቃ እስኪ ወዬ ብትይ ደስ ይለኛል። ያው ደግሞ የሰው ደስታ ደስ የሚላችሁ ሰዎች አላችሁ። እንዲህ ላይክ ምልክቷን እየነካችሁ ወዬ በሉኝ። ሰብስክራይብ እያደረጋችሁ ደግሞ ወዬ ብትሉኝስ? ወዬ ብንባባል ብንጠያየቅ ምን ይመስላችሁ? እየመጣችሁ እኔም አልፎ ቤት እየመጣሁ እንድጠይቃችሁ በቪዲዮ ከች እያልኩኝ እንዴት ናችሁ? ሰላም ናችሁ እንዴ? ቶሎ እንድንገናኝ ሰብስክራይብ ብታደርጉ ምን ይመስላችሁ? ሄሎ ዋው ወገብ ይፈተሻል አይደል የሚባለው? ብስማ ወገብ ዋው ትችያለሽ። በቃ እንደዚህ ወገብ ይቻላል ወይ? ይሄኛው በቃ ያጨፋፈር ምን ይባላል? ሞደርን ፕላስ ትራዲሽናል ነው። በቃ ዘመናዊን ከባህላዊው ጋር ያዋቀረ ሲሆን እንደዚህ ወጥቷቸዋል አይደል? መንቀጥቀጣለው አንድ ላይ ትላለ ማለት በቃ ማለት ሁለት ጊዜ መደነስ አያስፈልግም። በአንደኛው ስፒከር እንግሊዝኛ ከፍተህ በአንደኛው ስፒከር አማርኛ ዘፈን ከፍተህ አንድ ላይ መደነስ ትችላለህ ማለት ነው። ከዚህ በላይ ያለ ምን አለ? ሲስተር ትችያለሽ። ያው አንዳንድ ጊዜ ሰርጎች ላይ የሚፈጠሩ ነገር የታወቀ ነው።
ትበላለህ ትጠጣለህ ምናምን ወገብ መፈታተሽ ይባል ይኸው ትንሽ ቀማምሰ ስለሆነ ብቻ ልዩ ተስጦ ነው ያየሁት። በቃ እኔ ወዴት ነው የምትወስዱኝ? ልዩ ተስጦ አይቻለሁ በቃ አንቺ ውስጥ ነው። በዚህ አጋጣሚ ይሄን ፍጥነት ተጠቅመሽ በሊቢያ ከሀገር ውጪበት ይሄ ወይ ደግሞ ቀጣይ ዓመታት ላይ በኦሎምፒክ እንግዲህ በ4000 ወይ በ4000 አልኩኝ ሶሪ በ4000 ችግር የለም ላንቺ ሲባል ይዘጋጃል። በቃ ላንቺ ሲባል ይዘጋጃል 4000 ግን በ10000 ወይ ደግሞ በጣም ፍጥነትሽ አንቺ አጭር ጊዜ በጣም በፍጥነት ስለምትንቀሳቀሽ 100 ሜትር ምናምን ወክለሽ ነው ኦሎምፒክ ላይ እንደማይሽ ተስፋ አደርጋለሁ። በርቺ ለነታች በሩጫውም ባይሆን ደግሞ በዳንሱም ራሱ ኦሎምፒክ ላይ እናይሻለን በእርግጠኝነት። እንደንም ካልሽ ደግሞ አትሊስት ዳይቭ ካለ ውሃ ውስጥ ምናምን ሰምጠሽ በመወራጨት ራሱ በቃ ምንም ይሁን ሜዳሊያ አታጭም እህታችን። በርቺ በቃ በርቺ። 700,000 የኢትዮጵያ ወንድ ነን ቢጨፈለቅ አንዱን አያክልም። ወንድ ከሆነ ኮሜንት ላይ አንተ ፎቶ አስቀምጥ። አዎ ውርንጭላ ያለውን በደንብ ሰምታል። 700,000 የኢትዮጵያ ሕዝብ ቢጨፈለቅ ማለት ነው አንዱ ውርንጭላን አያክልም። እሱ ቀርቶ እነን አታክለው ማለት ነው። አመጪ አሁን እያወራ ያለው ፊት ነው ብለህ እንዳት ፊት አይደለም። እኔ ሌላ ነገር ስም እንዳታስጠሩኝ ጋይስ። ምንድነው ተፋታኝ? እኔ መናገር አልፈልኩም ብራዘር። የዚህ ልጅ ቪዲዮ 10 ጊዜ ይመጣል ግን ይሄ ማንነት ጉዳይ ነው። በቃ አሁን የመጣበት መንገድ ግን 700,000 የኢትዮጵያ ወንዶች ዛሬ ዝም አልልም ብራዘር። በቃ ተፈሳፈስን ዛሬ በቃ ብራዘር። ይሄን ነገር ናሽናል ጂኦግራፊ ላይ ልቀቀው። ይሄኛው የሰዎች ነው። ወይኔ እኔ ምንድነው የሆነ ፊልም አለ ትልቅ የቺምፓንዚ የሚሰራው እሱ ነው ብዬ ነበር እየጠበቅኩ የነበረው በአማርኛ የተሰራ ሙስሊም ማለት እንጂ 700,000 ፎቶ ፎቶ አላስቀምጥም ብራዘር። ምክንያቱም ይሄ የእንስሳት ነው የሰዎች ላይ ነው የምንለቀው አይመስላችሁ? አረ ብራዘር እያሰደብከን ነው። #ኢትዮጵያ ምናምን ብለህ ቪዲዮ ላይ ትጠቀማለህ። አረ ተው ብራዘር። #ናሽናል ጂኦግራፊ #ዋይልድ አኒማል የዱር እንስሳ ጥበቃ ምናምን ብለህ ተው እንጂ ብራዘር። እንዴ አሁን የሌላው ዓለም ሰው እኮ ሲያየን እኮ ምዕራባውያን ሲያዩን እኮ ሙሉ ኢትዮጵያዊ እኮ እንደዚህ ነው የሚመስላቸው። ተው እንጂ ብራዘር። አሪፍ አድርገህ አሁን እዚህ እንዳልኩ ናሽናል ጂኦግራፊ ላይ በደንብ ሰተህ በተለቀው ሰው ምን አይነት የዱር እንስሳት እንዳለን ዓለም ስለሚረዳ እንዴት ነው ግን አይሹ ስፒድ ኢትዮጵያ መጥቶ እንግዲህ የሚያወራ ዝንጀሮ እንዳለን ያላስተዋወቁት? ስኒ ትልቅ በቃ ያን ሰውዬ በጣም ወድጄው ነበር ጋይድ እያደረገው የነበረውን ሰውዬ ግን እዚህ ጋር በቃ ክራሽ ያደረገ የሚያወራ ዝንጀሮ እንዳለን እንዴት ለዓለም አላስተዋወቅ? እንዴት በጣም አይደረግም በቃ ታደላል። አንተስ በደህና ጊዜ ዱር እንስሳ ሆነሃል ብራዘር። ይኸው የቤት ክራይ የለብህ ዛፍ ላይ መኖር ትችላለህ። አው ማን ነው እስኪ የሚያባረር? ግዛትህ እኮ ጋይስ። እንደ መጥፎ እንዳትወስዱብኝ ማለት ራሱ ነው በቃ ስደቡኝ እኔ ሰደብኩ አይደለም። በእርግጥ ወንድምነት እየመከርኩት ነው። ለምን ቤት ውስጥ ገብተህ በቤት ክራይ ትቃጠላለህ? ያለ ቦታ ስለሆነ ነው ቻሌንጅ የበዛብህ ብራዘር። ዛፍ ላይ ብትኖር በኩራት መኖር ትችላለህ። ብዙ ነገር አለ። ገብቶሃል አይደል? እንዴት አሁን እኮ ያለህበት ቦታ የተሳሳተ ቦታ ነው የሚለውን ለማውራት ፈልጌ ነው የወንድማዊነት እንጂ በሌላ ነገር እንዳትመለከቱ። ገላሽን ስትታጠቢ በመጀመሪያ ምንሽ ነው የምትታጠቢው? ገላኝ ስታጠቢው ከዚህ ነው የምጀምረው ማለት ከጡቴ ምናምን አይ በግፋቱ ሰዱስ አሁን ከነኝ ስታጠብ ጀምሮ ከፀጉሬ ነው። ምን ችግር አለ? እሷ እንግዲህ ለምን አኳኋና ራሱ ጀምረውን ትክክለኛ ቦታ አልተናገረች። ይኸው ሳይኮሎጂ ስለማቅ ነው። ገብቷችኋል አይደል? ያጠናሁት ቤት ሳይኮሎጂ ያጠና ነበር ለ2 ዓመት ያህል እንግዲህ ቤት ውስጥ አጥንቻለሁ። መናገር የፈለገችው ሌላ ነው አይደለም። አሁን ራሱ ያለችው እሷ አይደል? ምንም አሁን ከፀጉሬ ነው ጀምረው ውሃ ሁላችንም ማንኛውም እንደማንኛውም ኢትዮጵያዊ ማለት ነው እናሸንፋለን ላይ ከፀጉር ነው የሚጀምረው ጋይስ። ግን እሷ ለምን ማስቀደም አስፈለገ? ስም መጥራት አልፈልግም ምናምን ብዬ የሆነ ትንሽ ለማወሳሰብ ትሞክራላችሁ ምናምን ማለት
መብቷ ነው። በቃ ከየትም ከእግሯም መጀመር ትችላለች ወደ ላይ። እንደውም አብዛኛውን ጊዜ ከእግር ሲጀመር ነው አሪፍ። ከመሰረቱ የተጀመረ ነገር በጣም ቆንጆ ነው አይመስላችሁ? ከአየር ላይ ወርታች የሚሰራ እንግዲህ ህንጻ ሲሰራ ታውቃላችሁ ዲፕ ወደ በቃ እኮ እኔ እንደውም ከእግሬ ነው የጀመረው ከዛሬ በኋላ ጆዲስ ነው ሀምተስ ቪዲዮና ከልጅ ሜክ ሁለቱም መጥፎ አይደሉም actually like ሊሪክሳቸው ደስ ይላል ሁለቱም so it's hard to choose ግን ስፔሲፊክ ነው የሚቻለው ያው የዚህ ቪዲዮ ቻሌንጁ ሁለት አይቻልም አንድ ነው ማለት ልጅ ማይክ ልጅ ማይክ ከልጅ ማይክ እና ቴዲ መጠርጠር የቴዲዮን ዘፈን አንተ ሰምቻቸው አላውቅም so ልጅ so የትኛው ነው ፕሪፈር ማድረግ ልጅ ሚካኤል ዋው ለክ ሰማላት ማለት ያኛው በመስማት ነው አላውቅም ማን የሚቀድም በምን ፕሮፌሽን ውስጥ ቴዲዮ እሱ ነው የሚቀድመው ይመስለኛል ኦኬ ምን ጊዜም በቃ አንተና አይደለም በቃ ንጉስ ራሱን ያውቃል ስለምንም ማብራራት አያስፈልገውም ጋይስ እኛ ስለምሽከዳደም ምናምን አይደለም ምናወራው በቃ የሚችል ይችላል አይደል የሚችል ሰው ደግሞ ብዙ አያወራም ምናምን ስታ አይደል እንትና አይላችሁም ገብታችኋል ነው በቃ ብራዘር እዚህ ጋር እኔ በቃ ተመልካቾችን በጣም ከመውደድ የተነሳላ በጣም እናንተን ከማክበር የተነሳ የተለያየ ሰዎችን የምትመርጡ ሰዎች ስላላችሁ እዚህ አንተና አይደለም ኪንግ ኢዝ ኪንግ ሁል ጊዜ ብራዘር ኪንግ ኢዝ ኪንግ ሁል ጊዜ ብራዘር ምንም ጥያቄ የለውም በቃ ግን እስኪ ማን ይመቻችኋል ለእናንተ የምን ጊዜ ምርጣችሁ ማን ነው ኮሜንት ላይ እስኪ ደግ አድርጉልኝ ቴዲዮም ልጅ ሚካኤልም ጥሩ ሰራተኞች ናቸው ግን በስራ ባልጫም በቀይም አፈርፍሬ በላቸዋለሁ ነው ቴንክ ዩ ጥሩ አድርገህ ገልጸዋል በጣም አሪፍ ገልጸዋል ቴዲዮና ልጅ ሚካኤል ዝም የሚሉ አይመስለኝም አሪፍ ነው እንግዲህ ሰይፉም በዚህ አጋጣሚ እንጀራውን እያበሰለ ነው ማለት ነው ልጅ ኢያሱም መጥቶ ሐሳብ ሰጠ የነሱ ምላሽ ደግሞ አሁን ቀጣይ ኢንተርቪው ይመጣል ሰይፍሻ ተያይዞ ወይ ላይ ማለት ነው በቃ ማርኬቲንግ ማለት ይሄ ነው ጋይስ ሰይፉ እየሰራው ያለ ታቀሳሰራለህ ሰው የሆነ ነገር እንዲጠብቅ ታደርጋለህ ከዛስ አንተ በዚህ ትሸቅላለህ ማለት ምንም ጥያቄ የለውም ከዚህ በሌላ አይነት መንገድ እንዳትወስዱብኝ ጋይስ ምንም ጥያቄ የለውም ማለት ዝም የሚሉ አይመስለኝም ማለት ነው ሚንስ መተው እዚህ ምላሽ ይሰጣሉ ማለት ነው ከዛስ መሃል ቤት ልጅ ኢያሱ እንግዲህ አሁን ለሁለት ቴዲዮና ልጅ ሚካኤል ብቻ ጋር የነበረው ቢፍ ሰፋ እያለ እንግዲህ ልጅ ኢያሱንም ከዚህ በፊት ጠቅጠቅ ተደርጊያለሁ ያለ እሱንም ኮንሲደር አድርጓል ማለት ነው ገና እንግዲህ ብዙም አይዳስሰው ሰው ይኖራል ብዬ አላስብ እንግዲህ በቃ ንጉስ ራሱን ያውቃል የሚሰራ ሰው ስራው ነው የሚያወራው እንጂ ብዙ መጫጫህ ምናምን አያስፈልገውም የማንም ፋነን ምናምን አንልም በቃ ምርጥ ይሰራል ምርጥ የሆነው እናዳምጣለን በቃ እንደዚህ ነን ማለት ኢንተርቴን ማድረግ ኑሮ ውድነቱን ለማረጋጋት መንግስት በዋናነት እየሰራ ያለው ፑሻፕ ነው ቴንክ ዩ አንዳንድ ጊዜ በእድሜ የገፉ ተሳፋሪዎች ይመጣሉ እነዛ ተሳፋሪዎች ሲመጡ ምን አለ ሹፌሩስ ቦታ ቢለቅ ይሄ ሰውዬ አባት የለውም እንዴ እኔ የሚገርም የሆነ ሽማግሌ መተው አንድ አባት መተው ቦታ ለቀቅልኝ ሲሉ ዩቲዩብ ላይ ነው የለቀኩላቸው ቦታው ደም 175,000 ምናምን ቪው ነበረው አዎ ተባረ ዋው እሺ እናንተም ዩቲዩብ ላይ ዝም ብላችሁ ላይክ ልቀቁልኛ ሰብስክራይብ ልቀቁልኛ ጋይስ ምን ችግር አለ እስኪ ወንድማችሁ አድገ ገና ተፍተፍ ያልኩ ነው በብዙ ሀስሎች ምናምን ነገር በቃ እየሞከርን ነው ከእግዚአብሔርና ከናንተ ጋር ሰፖርት አድርገን እናድጋለን ብለን በቃ ላይክ አድርጉ ሰብስክራይብ አድርጉ ምችት ይበላል ስማ ሪአክሽን ገምት እንዴት ምትል ይመስላል የፈጠነ ሪአክሽን ገምት የፈጠነ ደርሳለች እኔ ማለት ነው እንትን ምትል ይመስለኛል ቤኪ ከአንዳንድ አይንቶታል በቃ ለምን ከመጋባታቸው በፊት እንተዋወቃለን ወይ ለብትሄዱ ምን ይመስል ዝም ችግር የለም በሌላ ነገር ነው አምጣ ኖርማል ጓደኛሞች ላይ ምናምን ነገር ለሂዱና በቃ አልሳተው ነው ማለት በእርግጥ ግን ያው ይታወቃል ከ30 አመት በላይ ስትሆን እና ከ90 ደቂቃ በተጨማሪ ደቂቃ ላይ ጎል ስታገባ
የስ ነው የምትለው አለ እንደ እያወቀን እየተዋወቀና እንዲህ ነው ልልሽ ምናምን አይደለ። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የሥራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። በጣም ደስ ይላል። በቃ አላህ እንደዚህ ነው በህይወት እያለን ሰፖርት መደራረግ። በቃ እንደዚህ ነው ከጎን መቆም ምናምን። በጣም በቃ ይሄን ለመሰለ ለእንቁ ሰው ለውድ ሰው ማለት ነው ከጎኑ ለቆማችሁ ሰዎች እግዚአብሔር ከጎናችሁ ይቆምላችሁ። ምርጥ በጣም ይመቻችሁ። በብዙ መንገድ ሰፖርት ላደረጋችሁ ባላችሁ አቅም ከጎናችሁ ለቆማችሁ ሰዎች በቃ ምችት በጣሪ ጤናና ሰላም ያብዛላችሁ። ከምንም የሚበልጠው ደግሞ ጤና ነው። በቃ ረድኤቱን ያፍስላችሁ ለማለት ፈልጋለሁ። ታናሽ እህቱ ላይ የአስገድዶ መድፈር ወንጀል የፈጸመው ግለሰብ ከቤተ ዘመድ አባልነት ተሰርዞ በእስራት ተቀጥቷል። እንደ ሞያሌ ከተማ አስተዳደር ፖሊስ መምሪያ ገለጻ በታናሽ እህቱ ላይ የግብረ ስጋ በደል የፈጸመው ግለሰብ በቤተ ዘመድ ያለው መብት ተነስቶ በእስራት መቀጣቱ ተገልጿል። ተከሳሽ ጊራ ኬተሎ የተባለው ግለሰብ የ9 ዓመቷን ታናሽ እህቱን ቤተሰብ በሌለበት የግብረ ስጋ ድፍረት በደል እንዳደረሰባት በማስረጃ መረጋገጡን ገልጸዋል። ተከሳሹ ታናሽ እህቱ ቤት ውስጥ የተጫወተች እያለች በቤት ውስጥ ማንም አለመኖሩን ተገንዝቦ ተሸክሟት መኝታ ክፍል ውስጥ ከወሰዳት በኋላ የግብረ ስጋ ድፍረት በደል ሲፈጽምባት እንደቻለም በማስረጃ መረጋገጡን ብስራት ራዲዮ ሰምቷል። ወላጆችም ከሄዱበት ቦታ ተመልሰው ሲመጡ የግብረ ስጋ ድፍረት በደል የደረሰባት ደም በደም ሆና ራሷን ስታ በማየታቸው ተደናግጠው ወዲያውኑ ለፖሊስ አመልክተው የተጎጂዋ የሕክምና እርዳታ እንድታገኝ ከተደረገ በኋላ ተጎጂዋ በሰጠችው ጥቆማ ታላቅ ወንድሟን በቁጥጥር ስር ሊውልም ችሏል። ጋይስ እንዴት ነው እየተጨካከልን ያለው? ምን ዘመን ላይ ደረሰ? ምን አይነት ዘመን ላይ ደረሰን? በጣም ከብዷል። እንዴት ነው በቃ ፈጣሪ እንዲታረቀን እንግዲህ መጸለይ ነው እንጂ ክፋታችን እጅግ በዝቷል። በጣም አሳዛኝ ነገር ነው እየሰማን ያለው እና እጅግ በጣም ያሳዝናል። እንግዲህ ስለዚህ ነገር ምን ብዬ ማብራሪያ መስጠት እንደምችል ራሱ አላውቅም። የዛሬው ቪዲዮ ይሄንን ይመስል ነበር። በቀጣይ ባሪፍና በምርጥ ቪዲዮ እስከምንገናኝ ያው እዚህ ጋር የደረሳችሁ ሰዎች ፕሊዝ በቃ ላይክ አድርጓት 1 ሰከንድ እና ሰብስክራይብ አድርጉ። በቃ ደስ ይበለኛ። ትንሽ ቢሆን ኢንተርቴን አድርጋችኋል አይደል? ደስ ይበለኝ። እኔ የሰው ደስታ ደስ የሚላችሁ ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ጻፉልኝ። በቀጣይ ባሪፍና በምርጥ አስተማሪና አዝናኝ ቪዲዮዎች እስከምንገናኝ ሰላም ከእናንተ ጋር ይሁን።